አንድ የማይበገር ጀግና ሞት በደጃፉ ላይ ሲቆም ምን ሊያደርግ ይችላል? ዛሬ የዓለምን የድመቶች ኩራት የሆነውን የፑስ ኢን ቡትስን የመጨረሻ ተጋድሎን የምናይበትን ዘ ላስት ዊሽ የተባለውን ፊልም እናያለን። 9 ሕይወት ነበረው፣ 8ቱን ግን በከንቱ አጥፍቶ አሁን አንዲት ነፍስ ብቻ ቀርተዋለች። እንኳን ወደ አራዳ ሪካፕስ በደህና መጣችሁ። ታሪካችን የሚጀምረው በፀሐይ በደመቀችውና በባህር ዳርቻ ላይ በምትገኘው ዴልማር በተባለችው ውብ ከተማ ነው። ጊዜው በ16ኛው ክፍለ ዘመን አካባቢ ባላባቶች ጀግኖች በክብር በሚታዩበት ልክ እንደ ጥንታዊው የፑንት ምድር ድባብ ባለው የጀግንነት ዘመን ነው። በከተማው ገዢ ግዙፍ ቤተ መንግሥት ውስጥ ታላቅ ጭፈራ እየተካሄደ ይገኛል። እዚህ ጋር ነው ዋና ገጸ ባህሪያችንን ፑስ ኢን ቡትስን የምናገኝ። ፑስ የተወለደው በሳን ሪካርዶ በሚባል ትንሽ መንደር ሲሆን ገና በልጅነቱ ባርኔጣውንና ጫማውን አግኝቶ ጀግና ለመሆን ተነሳ። ለዘመናት ክፎችን እያሸነፈ በሚሊዮን የሚቆጠሩ ሰዎችን እያዳነ ስለመጣ ትዕቢቱና ማራኪነቱ አብሮት አድጓል። ፑስ በቤተ መንግሥቱ ጠረጴዛዎች ላይ እየዘለለ ፊርለስ ሂሮ የሚባለውን ዘፈኑ ይዘፍናል። ምሽቱ ያማረ ነው። ሕዝቡ በደስታ ፑስ 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 እያለ ስሙን ያወድሳል። ነገር ግን የገዢው ጠባቂዎች ሊይዙት ሊጫወቱበት ሲሞክሩ ፑስ በታላቅ ቅልጥፍና ያሾፍባቸዋል። ታዲያ በድንገት አንድ ግዙፍ የድንጋይ ጭራቅ ከእንቅልፉ ነቅቶ ከተማዋን ማፈራረስ ይጀምራል። ፑስ በፍጹም አልደነገጠም። ይህ ለእኔ የተዘጋጀ መዝናኛ ነው ብሎ በትዕቢት ወደ ጭራቁ ይሮጣል። በጣም በሚገርም ፍጥነት በጭራቁ አካል ላይ እየሮጠ ሰይፉን ይሰካበታል። ጭራቁ ሊጨፈልቀው ሲሞክር ፑስ በቅልጥፍና ያመልጠውና ጭራቁ በራሱ እጅ እንዲመታ ያደርገዋል። በመጨረሻ ፑስ አንድ ግዙፍ ገመድ ተጠቅሞ የቤተ መንግሥቱን ደወል በማንቀሳቀስ ጭራቁን መሬት ላይ ይዘርረዋል። ሕዝቡም በጭብጨባና በደስታ ሲያቀልጠው ፑስ ለሕዝቡ ሰላምታውንና ፍቅሩን ለመስጠት ዞር ይላል። ነገር ግን በዚህ በድል ስካር ውስጥ ሆኖ ሳለ ከላይ የተበጠሰው ግዙፍ የናስ ደወል በቀጥታ በላዩ ላይ ይዘረራል። ፑስ በዚያው ሰከንድ ለ8ኛ ጊዜ ሕይወቱ ያልፋል። ከዛም ፑስ ራሱን የሚያገኘው በአንድ አሮጌ የጤና ጣቢያ ውስጥ ነው። ድባቡ የቀዝቃዛ ብረት ሽታ ያለበት ሲሆን ሐኪሙ ፑስን በሐዘኔታ እያየው አዝናለሁ ጀግናዬ፣ አሁን 8ኛ ሕይወትን አጥተሃል ይለዋል። ፑስ ግን አሁንም በትዕቢት ይስቃል። ኧረ እኔ ፑስ ኢን ቡትስ ነኝ፣ 8 ሞት ትላለህ እንዴ? 8ማ አልሞትኩም ይለዋል። ነገር ግን ሐኪሙ ፑስ የቀደሙትን ሕይወቶቹን እንዴት በከንቱ እንዳጠፋቸውና እንዴት 8 እንደሞላ አንድ በአንድ መቁጠር ይጀምራል። የመጀመሪያው የበሬ ፍልሚያ። እዚህ ጋር ፑስ ከአንድ ግዙፍ በሬ ጋር እየታገለ ሳለ በአካባቢው ያለች አንዲት ቆንጅዬ ሴትን አልፎ ማለፍ ስላቃተው እሷን ማማለል ይጀምራል። በሬውን ትቶ ለእሷ ሙዬ ሰላም ነሽ ቆንጅዬ እያለ ሲያማልላት በሬው በድንገት ተወርውሮ ይገለዋል። ሁለተኛው የካርታ ጨዋታ ነው። ከተኩላዎች ጋር ካርታ በሚጫወትበት ሰዓት እነሱን ወደ ማሸነፉ ሲጠጋ በእነሱ ላይ ቀልድ መቀለድ ይጀምራል። በዚህ ሰዓት ተኩላዎቹ ተቆጥተው በቁሙ ይበሉታል። ሶስተኛው የወተት ስካር ነው። ፑስ ከዕለታት አንድ ቀን ወተትን በጣም አብዝቶ ይጠጣና ይሰክራል። ከዛም ከዚህ ፎቅ ላይ ብዘል እኔ ምን ሆናለሁ? ምንም አልሆንም፣ ያው ተመልከቱ ብሎ በልበ ሙሉነት ይዘላል። ግን በዚያ ወድቆ ይሞታል። አራተኛው ደግሞ የጂም ቤት አደጋ ነው። ፑስ በጂም ውስጥ ሆኖ ግዙፍ የብረት ባርቤል ሊያነሳ ይሞክራል። አንድ ግዙፍ ሰው ግን ልርዳህ እስቲ በኋላ ደግሞ ራስህ እንዳትጎዳ ቢለውም ፑስ እኔ ለራሴ እችላለሁ ሂድ ወደዛ ብሎ ሲፎክር ክብደቱ ተጭኖት ይሞታል። አምስተኛው የታንክ ፍንዳታ ነው። በጦርነት መሃል በግድ የለሽነት በታንክ አፈሙዝ ውስጥ ቆሞ ተኩሱት፣ ኧረ እኔ አልሞትም ተኩሱት ብሎ ሲፎክር በፍንዳታው ይሞታል። ስድስተኛው የምግብ አደጋ ነው። ክላም የሚባል የባህል ምግብ በላ። ምንም እንኳን አደገኛ እንደሆነ ቢያውቅም እኔን አይገለኝም ብሎ ከበላው በኋላ በአለርጂ ይሞታል። ሰባተኛው ደግሞ የዳቦ ቤቱ ምድጃ ነው። ከአንድ የዳቦ ጋጋሪ ጋር እኔ እሳትን አልፈራም ክፈተው እያለ ሲከራከር ወደ ምድጃው ውስጥ ገብቶ ተቃጥሎ ይሞታል። ሐኪሙ ይህንን ሁሉ እንደ ቀልድ ያባከነውን ሕይወቱን ካስታወሰው በኋላ አሁን የቀረህ አንዲት ነፍስ ብቻ ናት፣ ጡረታ አውጣና ወደ እማማ ሉና ቤት ሂድ ብሎ የእማማ ሉናን አድራሻ ይሰጠዋል። በዚህ ሰዓት ፑስ ሁሉንም ያስታውሳቸዋል። ይህኛው ሞቱ
8ኛው ሞቱ እንደሆነ ይረዳል። ፑስም በሐዘን ተሰብሮ ወደ አንድ መጠጥ ቤት ይሄዳል። እዚያም እንደ ልማዱ ወተት አዞ ቁጭ ብሎ መጠጣት ይጀምራል። በመሃልም እንዴት እኔን ጡረታ አውጣ ይሉኛል እንዴት እያለ እያጉረመረመ ሳለ አንድ የሚረብሽና የሚያስፈራ ጩኸት ይሰማል። እዚህ ጋር ነው ተኩላውን ደወልፍ የምናገኝ። ተኩላው ለረጅም ጊዜ ስከተል ነበር ፑስ፣ ታሪካዊ ነው ይላሉ፣ ግን እኔ ያየሁት ተራ ትዕቢተኛ ነው ይለዋል። ከዛም ፑስ በንዴት ሊዋጋ ይሞክራል። ነገር ግን ተኩላው ሞት እጅግ ፈጣን ነበር። ፑስን መሬት ላይ ዘሮት ሰይፉን ግንባሩ ላይ ሲያሳርፈው ፑስ ለመጀመሪያ ጊዜ ደም ከግንባሩ ላይ ሲወጣ ይመለከታል። ወዲያው የሞት ሽታ አፍንጫው ላይ ይገባል። ፀጉሮቹ በፍርሃት ይቆማሉ። ተኩላው ሞትም ነፍስን ልወስዳት መጥቻለሁ ሲለው ፑስ በታላቅ ሽብርና ፍርሃት ከመጠጥ ቤቱ አምልጦ ይሮጣል። ከዛም ፑስ ብዙ ኪሎ ሜትሮችን ሲሮጥ ይቆይና በመጨረሻም አንድ ጫካ ውስጥ ይገባል። ዝናቡ በኃይል ይዘንባል። ሰማዩን በጭጋግ ተሸፍኗል። በዚህ ሰዓት ፑስ ራሱን ለመደበቅ ወስኗል። መሬቱንም ይቆፍርና ዝነኛውን ባርኔጣውን፣ ሰይፉንና ጫማውን በዚያ ጉድጓድ ውስጥ ያስቀምጣል። ድባቡ እጅግ ልብ የሚነካ ነው። ፑስ በዝናቡ መሃል ቆሞ የራሱን የጀግንነት ማንነት እንዲህ እያለ ይናገራል። እዚህ ጋር ፑስ ኢን ቡትስ ተቀበረ። ጀግናው፣ የማይበገረው፣ የዓለም ኩራት የነበረው። አሁን ግን ፒክልስ የተባለ ተራ ድመት ሆኗል። ወይኔ ፑስ ኢን ቡትስ፣ ወይኔ ፑስ ኢን ቡትስ። ፑስ እያለቀሰ የራሱን የቀብር ንግግር ካደረገ በኋላ ወደ እማማ ሉና ቤት ይሄዳል። እማማ ሉና ቤት ሲደርስ ድባቡ የድመት ሽታ ያለበትም። ከዛም እማማ ሉና አዲሱን ፑስን አቅፋ ከተቀበለችው በኋላ ምንም እንደማያውቅ ትንሽዬ ድመት ገላውን አጥባ ፀጉሩን አበጥራ ከሌሎቹ ድመቶችና ውሻዎች ጋር ትቀላቀሏለች። ፑስም መጀመሪያ ላይ በጣም ግራ ቢጋባም ጫማዎቹን፣ ካልሲዎቹን አውልቆ ቢወረውራቸውም ግን ቀስ እያለ ከድመቶቹና ከውሻዎቹ ጋር መለማመድ ይጀምራል። ታዲያ ከጥቂት ጊዜያት በኋላ ፑስ እንደ ተራ ድመት አንገቱ ላይ ደወል ታስሮለት ጢሙ አድጎና ቆሽሾ ከሌሎች ድመቶች ጋር ምግብ መሻማት ይጀምራል። እዚህ ጋር ፔሪቶ የሚባለውን ውሻ የሚያገኝ። ፔሪቶም አይዞ ጓደኛዬ፣ ሕይወት ገና ነች እያለ ፑስን ሊያጽናናው ይሞክራል። አሁን ፑስ ስሙን፣ ማንነቱን፣ አመፀኛነቱን ሁሉ ቀይሮታል። እዛ በቆፈረው ጉድጓድ ውስጥ ከቶታል። ከዛም ከዕለታት አንድ ቀን ፑስ እንደዚህ ያለ እማማ ሉና ቤት ውስጥ እየኖረ ባለበት ጊዜ የቤቱ ድባብ በድንገት በኃይል ይሰበራል። ጎልዲሎክና ሦስቱ ድቦች ፑስን ፍለጋ ወደ እማማ ሉና ቤት ይመጣሉ። ታዲያ እማማ ሉና እንደዚህ አይነት ድመት እሷ ቤት እንዳልመጣ በእርግጠኝነት ብትነግራቸውም እነሱ ግን ሊሰሟት አልቻሉ። ይልቁንም እያንዳንዱን ድመት እያነሱ ማየት ይጀምራሉ። ፑስንም አይተው ወረቀቱ ላይ ካለው ተፈላጊ የሚል ምስል ጋር ማመሳሰልና መመርመር በጀመሩበት ሰዓት በድንገት የሆነ ድምፅ ሰምተው ወደ ውጭ ሲወጡ የፑስን መቃብር ያገኙታል። እነሱ ፑስን የሚፈልጉት አንድን የመጨረሻ ምኞት ወይንም ደላስት ዊሽ የሚሰጥ ካርታ ከታዋቂው ወንበዴ ቢግ ጃክ ሆርነር እንዲሰርቅላቸው ነበር። በዚህ ሰዓት ፑስ በድብቅ እንደ ተራ ድመት ሆኖ ይህንን ንግግራቸውን ሲሰማ ያ ደላስት ዊሽ የተባለው ካርታ ያጠፋቸውን 8ቱን ነፍሶቹን ሊመልስለት እንደሚችል ይረዳል። ፑስ አሁን አዲስ ተስፋን አገኝ። እንደገና ታዋቂውና ዝነኛ ፑስ መሆን ይችላለሁ ብሎ አሰብ። ወዲያውኑ ፔሪቶን አስከትሎ ካርታውን ለመፈለግ ከቤት ይወጣል። የመጀመሪያው ክፍል የሚያበቃው ፑስ የቀረችውን አንድ ሕይወት ይዞ አደገኛውን ጉዞ ሲጀምርና የሞት ተኩላው ደግሞ በሩቅ ሆኖ በሁጨት ሲከተለው ነው። ክፍል 1 እዚህ ላይ ያበቃል። ፑስ ካርታውን ማግኘት ይችላሉ። ፔሪቶስ ምን አይነት አደጋ ይገጥመዋል? የቀረውን ማራኪ ታሪክ በክፍል 2 ይዘንላችሁ እንመለሳለን። ፊልማችንን፣ ትረካችንን ከወደዳችሁት ላይክ እና ሰብስክራይብ በማድረግ የአራዳ ልጆች ቤተሰብ ይሁኑ፣ ይቀላቀሉ። አራዳ ሪካፖች ነን ለአራዳ ልጆች።